ክሬግ ባላለው እንግዲህ ዘፋኝ ነኝ አክቲቪስት ነኝ የህዝብ ነኝ በተነሳው ሐሳብ ላይ ማለት የምችላቸው ነገሮች አሉ ለምሳሌ አሁን የተነሳው ላይ ማህበረሰባችን ያለው አተያይ ምን አይነት ነው ላልከው ጻዴ ነው ምለው ጻዴ ነው ጥሩ አተያይ ነው የሚያየው ይበል የሚያስብል ነው ባይ ነኝ ጻዴ ነው እሺ ሁለተኛ እንግዲህ ስሞትን ያስተዋውቁንና ፕሮግራማችንን እንጀምር አመሰግናለሁ ፈጣሪ ያክብርልኝ አለማየሁ አሜን 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 እኔ ስሜ መቅደም በትሩ ይባላል በእኛ ማህበረሰብ የአተያይ ሚዛን ላይ በጣም በርካታ ህጻጾች ይታዩኛል ምን አሉ ህጻጽ ምንድነው ህጻጽ ቆይ አንድ ጊዜ ይቀጥሉ እስቲ ህጻጽ ምንድነው እያሉ ነው አቶ ግሪክ ያሉ ግሬ እሺ ህጻጽ ምንድነው ነው ያለው ህጻጽ ምንድነው እያሉ ነው እንደ መምህርነቱ ህጻጽ ምን እንደሆነ ድንቄም አክቲቪስት እና አርቲስት ነኝ ባዩ በጣም ነው ያስደነቀኝ በእውነት ህጻጽን ሳታውቅ ነው ለማህበረሰብ የምትከራከረው አዎ ጭራሽ እኮ የህዝብ ነኝ ነው የሚለው በጣም ይገርማል ይሄ አሳዛኝ ክስተት ነው የዛሬው ለኔ የተከሰተብኝ ክስተት ነው ህጻጽን ይገሩኝ በቃ ህጻጽን በደንብ ያብራሩልኝ ምን እንደሆነ አልገባኝም እያለ ነው በጣም ጥሩ እኔ መምህር ነኝ መቼም ላንተ ዕውቀትን አልከለክልህም ከልብ ከሆነ ስማኝ ህጻጽ ማለት የማህበረሰብ ችግር የማህበረሰብ እንቅፋት ማለት ነው አሃ ችግር ገባኝ በቃ ሰውየው ወሬ ማሳመር ይወዳል ነው እንጂኮ ግልጽ ነው ችግር አይልም ምን ህጻጽ ያስብላል አሃ እሺ ይቀጥሉ መምህር ይቀጥሉ በእውነት ግን የህዝብ ነኝ ያልከው እውነት የህዝብ ነህ ግን እንዴ ታዲያ እኔ አርቲስት እኮ ነኝ አዎ አርቲስት ነው በዛ ድምጻይም ነህ አዎ ታዲያ የህዝብ ነው በእውነት እርሶ መምህር ምን ይላሉ እስቲ ድንቄም አርቲስት እንደዚህ አይነት አርቲስት አላውቅም እንዴ እኔ እኮ ትውልድ የምቀርጽ መምህር ነኝ አዋይ ትክክል ነው እሱ ደግሞ እንደምታየው ጅላንፎ ነገር ነው የማህበረሰቡ አተያይ መዛባቱን በጣም ችግር እንዳለበት የምታውቀው እኔ እንደኔ አይነቱን ትቶ እንደሱ አይነቱን ይከተላል እንደሱ አይነቱን ይሰማል ይሄ ምን ማለት ነው ስማ አወያይ አቤት ሰማለሁ እየሰደበኝ ነው እኮ ዝም አልክ ምን ነው እንዴ አይ ምንም ዝም ሐሳባችሁን እንድታንሸራሽሩት ያሉ እንዴ ዝም ለማለት ነገሩ ትክክል አይደለም ግን ይኸውልህ እኔ አሁን ታለንት ያለኝ ሰው ነኝ የሳቸውን ሐሳብ መጀመሪያ በትክክል እንስማው እንደኔ አይነት መምህር ያለ እንደዚህ አይነት ጀላንፎን ሰው ደጋምከው አይ ጀላንፎ ስድብ ነው እኮ እሱ እሺ ግሬ ቀጥል አንተ ላይ ስድብ አይሆንም እሺ ቀጥል እንግዲህ ምንድነው ታለንት አለኝ ነው አሁን ሰው ማስተዋል ያለበት እዚህ ጋር እኔ ዘፋኝ ሶን ታለንት ስላለኝ ነው ስለዚህ ሰዎች ህዝቡ የሚያከብረው ምኑን ነው ካልክ የሚያከብርልኝ ታለንቴን ነው ትክክል አሁን ይሄ ሰውዬ ምን ታለንት አለው ለምን ያከብሩታል አቶ ግሬ መምህር ናቸው አንተ እንደምትለው ማስተማር ታለንት አይደለም ይያልክ ነው እኔ እንደሚገባኝ አዋይ አቶ ግሬ እኔ እንደሚገባኝ አዋይ እሺ ማህበረሰቡ ከትምህርትና ከመማር ይልቅ ለመዝናናት ትኩረት አድርጓል ማለት ነው አዎ ሊሆን ይችላል ግን ሐሳባችሁን እንስማ እኔ አሁን ሁለታችሁም ሳይር ላይ አይደለም ያለው የሁለታችሁንም ሐሳብ እያንሸራቸርኩ ነው አቶ ግሬ ምን ይላል አዎ ምንድነው አሁን ያልተረዳው ምንድነው የኔ ዘፈን በነገራችን ላይ ለመዝናናት ብቻ አይደለም ያስተምራል አስተማሪም ነው እሺ አሁን ለምሳሌ ከኔ ሙዚቃዎች ውስጥ አንዱን ልበልልህ እስቲ ራፕ ነው ምልልህ ምንድነው ራፕ ነው አዎ ለምሳሌ ራፕ ሞተ እንዳትል ራፕ ተፈጠረ እንጂ ለኛ ተተውጣ እንጂ ለነገው ሂፕሆፕ ሁላችንን እንሰራለን ማንንም ማያቆመን አሁን እዚህ ውስጥ ምንም አልተማራችሁበትም በጣም ተምረናል እንደዚህ አይነት መማሪያ የሚሆኑ ሙዚቃዎች ሰምቼ አላውቅም በእውነት ትክክል መምህር እንዴት ነው አልተማሩ አቤት እኔ ምልህ ዘፋኙ አሁን ይሄን ዘፈን ነው
አዳራሽ ሙሉ ሰው ገብቶ የሚመለከተ? አዎ ሙሉ አዳራሽ ያው ግጥም ብለው። ተው እንጂ ዘመዶች ናቸው? አረ ህዝብ ነው በእውነት። ምንም እኮ መልእክት የለውም። አሁን እኔ በኔ ዘመን በኔ እንዲያው አታይ ብዙ መልእክት ያላቸው ሙዚቃዎች በኔ የማዳመጥ ታሪክ አሉ ያለፉ። እነ ጥላሁን ገሰሰን ብትል ብዙዎቹ አርቆ ማሰቢያ እያለን አይምሮ እንደምን ተሳነን ለማክበር ቀጠሮ ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር። እነ ተፈራ ካሳ ከመጠጥ ደስታ ይገኛል ብላችሁ መጠን አትደፉ ትቃጠላላችሁ። ፓፓፓፓ አንተ በጣም ደስ ይላል። አሁን የዘፈንካት እኔ እውነቴን ነው በጣም ነው የገረመኝ። አሁን ራሱ እየዘፈንክ እያሰብኩ ነበር እንዴት አድርጌ ነው እቺን ምቀምማት እያልኩ ማለት እንዴት ነው ግን አንተ ቆይ ከሙዚቃ መምህርነት ነው የመረጥከው? በነገርህ ላይ ክሬን ያልከኝ ስምህ ግሬ መምህርነት እኮ የሙያዎች ሁሉ ቁንጮ ነው። አልገባህም እንጂ አንተ እንዲገባህ እንግዲህ ያው ትንሽ እድሜ መጨመር አለበት መሰለኝ። ሙዚቃ መራ ትልቅ ነው። አንድ ጊዜ እንደማመጥ እኔ በመሃላችሁ ጣልቃ ልግባና አንድ የሚያስማማንን ነገር ልናገር። በእርግጥ ሁለቱም ሙያዎች የተከበሩ ናቸው። ጉዳያችን ዋናውን ርዕሰ ሀሳብ ትተን ወደ ሙዚቃና ወደ ግል ፍላጎት እንዳይሄድብን ሁለቱም የሙዚቃውም መምህርነትም ትውልድን የሚቀርጹ ናቸው። ግን ወደ አነሳነው ወደ መጀመሪያው ዋናው ነጥባችን እንመለስ። በዚህ ጉዳይ ላይ የማህበረሰባችን አተያይ እንዴት ነው? የኛ ማህበረሰብ አተያዩ ምን ላይ ያተኮረ ነው የሚለውን እንዴ አሁን ሁለታችሁም ያነሳችሁት ሐሳብ ተገቢ ሆኖ ሳለ ግን የኛ ማህበረሰብ አተያዩ እንዴት ያለ ነው? ምን ላይ ያመዝናል? ምን ላይ ያተኮራል? የሚያይበት አንግል በዋነኝነት እንደመነሻ ያነሳነው የማህበራዊ ድረገጹን ወይም የሶሻል ሚዲያውን ነውና የትኛው አተያይ ላይ ማህበረሰባችን ያመዝናል፣ ሚዛኑ ወዴት ይደፋል የሚለው ላይ እንወያይ። ዋናው ጉዳይ እሱ ስለሆነ ወደ አቶ ግሬ ልምጣ። አይ እዛው ቆይ። እሺ መምህር ወደ እርሶ ልምጣ። እንግዲህ እኔ እንደሚሰማኝ ከሆነ ማህበረሰቡ እይታውን ያደረገው ጠቃሚ የሆኑ ይዘቶች ላይ እንደኔ ትውልድን የሚያንጹ ጉዳዮችን ትቶ እንግዲህ ያው ምናየው ነገር ስለሆነ ነው እንደዚህ ያልኩ ያለው። ትክክል ነው። ማህበራዊ ሚዲያውን የሚያየው ሰው እንቶ ፈንቶ ነው እንደዚህ ልጅ እንቶ ፈንቶ ነው። ማህበራዊ ድረገጹ ተጽዕኖ አድርጎበታል ወይ ማህበረሰቡ ላይ ወይስ ማህበረሰቡ ወደዛ ተስቧል ወይ ነው? የትኛውን ነገር ላይ ነው ሚዛን የደፋው ማህበረሰቡ የሚለው ነው። አቶ ግሬ ሐሳብ ካለው ምንድነው እንቶ ፈንቶ? ምንድነው እንቶ ፈንቶ? የማይረባ ውሽልሽል ሐሳብ ማለት ነው። ራሱ ውሽልሽል ምን ማለት ነው? ራሱ አንተን ከማስረዳት እኮ እንዲያው ላይ ትምህርት ቤት መስራት ይሻላል። አይነግሩንም ነው። መምህሩ ግን እንዴት ነው የሚያስተምሩት?